ቡና ልንፈጭ ነው። አመጣጣን ነው። ፍሪጃችንንማ ሞልት ታረግ ነው። ከአቅም በላይ ከሆነ ፍሪጁም ይቆጣልና በአቅም ነው። በቃ የሚችለውን ያህል ነው የምናረገው። እንደዚህ 2 ፍሬ ምናምን ጉድ ብነግራችሁ ወላሂ ላዚም የዛሬው ጉድ። ቲማቲም ስንት እንደገባ ልንገራችሁ። ሽንኩርት 1 ኪሎ ስንት እንደገባ ስሙኝ ማለት ነው። መርቆይ በደንብ እንግዲህ አሜን የቃሪያው ነገር ደስ አይልም ወላሂ ላዚም። ዋው ይሄንን አሁን ምንድነው በምንድነው የሚባለው? ሰላም አለይኩም ወራህመቱላሂ ወበረካቱሁ። እድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ እንግዲህ ገበያ ደረስ ብዬ መጣሁኝ። የኔ ቅጠላ ቅጠል ዛሬ መጥቷል። ይሄን ሰሞ ጠፋ ብሎ የነበረ እላችኋለሁኝ። ዛሬ ሂጄ አመጣሁት። ኧረ ደግሞ ቅጠል ደግሞ እንትን ይበለኝ እንዴ ይመረኝ እንዴ ገዛዝቼ መጣሁኝ እላችኋለሁኝ። ያልተወደደ የለም ያልጨመረ የለም ከአንዳንድ ነገር በስተቀር ማለት ነው። ጉድ ብነግራችሁ ወላሂ ላዚም የዛሬው ጉድ። ቲማቲም ስንት እንደገባ ልንገራችሁ። ሽንኩርት 1 ኪሎ ስንት እንደገባ ስሙኝ ማለት ነው ሀባይቦቼ። እንደው ጉድ ነው ብቻ የዛሬው ገባዬ። ይቺ ብቻ ናት ርካሿ። ይቺ እንግዲህ 50 ብር ናት ማለት ነው። ናት ሳይሆን ነው ልበል። በቃ በዛ ያለ ስለሆነ ማለት ነው። በዛ ያለ ስለሆነ ነው ልበል ይሄንን ማለት ነው። ደግሞ ይሄንን ቲማቲሙን ላሳያችሁ። ቲማቲም ስንት 120 ብር ገባ ኪሎ ማለት ነው። ወላሂ ባለፈው የሚገርማችሁ ነገር 1 ኪሎ ቲማቲም 50 ብር ነበር የገዛሁት ማለት ነው። ዛሬ ሂድ ትላለሁኝ 120 ብር ሲሉ ድንግጥ ብዬ ልቶ አልኩና ከዛ ሰላጣው ምናምን ቃሪያውን ገዝቻለሁኝ። በምን ልበላው አልኩኝና እኔ እህታችሁ ዝም ብዬ በ120 ብር 1 ኪሎ ቲማቲሜን ሸምቼ መጣሁ እላችኋለሁኝ። እና ይኸውላችሁ እዚህ ደግሞ ድንች፣ ነጭ ሽንኩርትና ቃሪያ አለ ማለት ነው ሀባይቦቼ። እና ቃሪያው በጣም ነው የሚያምረው። በጣም ነው ደስ ያለኝ ወላሂ ላዚም ሳየው። ቃሪያም ደህና ነው፣ ርካሽ ነው። አሁን ይሄ እንግዲህ ይሄ ቃሪያ የ50 ብር ነው። ያው እንደ አረብ ሀገሩ እንዳታወት በዛ በኪሎ ወይም በደርዘን ስለሚያመጡት ማለት ነው። እዚህም ያው ድንችም ደህና ነው፣ ያን ያህል የሚካበድ አይደለም። ሎሚም ገዝቻለሁኝ። አሁን በጣም የጨመረው ምንድነው ልንገራችሁ፣ ሽንኩርትና ቲማቲም ማለት ነው። ኧረ አንደኛው ሎሚ ጠፋ ብዬ ተናድጄ ነበረ አለ። ድንችም ደህና ነው ሀባይቢ። አሁን ይሄ በጣም ርካሽ ነው የገዛሁት። 1 ኪሎ ነው ግን በጣም ብዙ ነው የሚገርማችሁ ነገር። ነጭ ሽንኩርትም ምናምን ገዛሁኝ። ግን የሄድኩት አብዛኛው ነገር ሽንኩርትም ምንም አለኝ። የሄድኩት በቃ ለምንድን ነው እዚህም ምስር ገዝቻለሁኝ። ለዚህ ነው በቃ አካሄደ ለነዚህ ነገሮች ነው ማለት ነው። በቃ ሰላጣ ነገር ስለምወድ እንዴት ቅጠላ ቅጠሌ አረንጓዴ ተክሎች ከቤቴ ጠፉሳ ብዬ እየሮኩላችሁ ሂጄ መጣሁኝ ማለት ነው። እንግዲህ ኢንሻአላህ ደግሞ ምሳ እየሰራራን ምናምን ያለውን ነገር እናወራለን። የኔ ነገር ባለፈው የተገዛው ቃሪያ ረስቸው ሌላ ቃሪያ ገዛሁ እላችኋለሁ። እንደምታዩት ቀልቷል። ይሄ መኖሩን አላወኩም። እንዲህ የኔ ነገር አሉ የኛ ፍሪጅ እኮ እንደ መዳም ኩሽና የተጠባበቀ አይደለም ትላላችሁ። ሰላጣም እንዳትበላሽ ስትሆን ቲማቲም እና ቃሪያም እንግዲህ እንዳይበላሽ እዚህ ሆነ ማለት ነው። እኛ እንትን ነው እያመጣጠን ነው። ፍሪጃችንንማ ሞልት ታረግ ነው። ከአቅም በላይ ከሆነ ፍሪጁም ይቆጣልና በአቅም ነው። በቃ የሚችለውን ያህል ነው የምናረገው። እንደዚህ 2 ፍሬ ምናምን እያረግን በቀስ እያልን በሂደት ነው ፍሪጅ የምንሞላው እንጂ እንደዚህ በቃ በአንድ ጊዜ ማጠቅጠቅ ካረግ ነው በቃ አይቻልምና እዚህ 1 እንቁላል ከዛ ቀስ እየተባለ 2 3 እያረግን እንሞላዋለን ማለት ነው በሂደት
ለፈገግታ ነው። ሳቁልኝ። እንግዲህ እቃችንን ከሰታተርን በኋላ ወደ ምሳ መስራት ዙረናል። ከተፋ ላይ ነን እንላችኋለሁ። ሀባይብ ቪዲዮውን ስትጀምሩት ላይክ ማድረጋችሁን እንዳትረሱ። እና የሽንኩርት ነገር የቲማቲም ነገር ቀውጢ ሆኗል ማለት ነው። ወላሂ ላዚም መቼም አሁን ሰዓት ላይ ግንቦት ላይ ሰርግ የለም እንጂ ድግስ ነገር ምናምን የሚያረግ ሰው ከባድ ነው። እንደ ቀላል አይታይምና ያው ሽንኩርታችን በሰለ። ቢስሚላህ ዘይት በግጥም ነው። እናንተ ሰምታችኋል እንዴ? ዘይት ኦፈር ሆኗል። ዛሬም ጣውላ ቀው ነገም ቀው እኔ ራሱ ማለት ነው ጧት ከእንቅልፌ ሳልነሳ እንግዲህ ትምህርት ቤት ምናምን ያላቸው ልጆችን የሚቀሰቅሱ ለነሱ ቁርስ ምናምን ለመስራት ጣውላቸውን ቃጭ ሲያደርጉ ሰማለሁኝ። ኧረ ባና ጣውላ የምቆጠቅጠው እያልኩ እኔ ራሱ ያስቀኛል ማለት ነው። እንግዲህ ነገ ጧትን የማይቀርልኝ ዞሮ ሲስተም ካልተጠቀምኩኝ እንደዚሁ ማንቀጭቀጭ አይቀርም ማለት ነው። ቅጠላችን ዙረናል። የቅጠል ነገር በቃ እያይዞኛል። ምን ታረጉታላችሁ? ቤተሰብ እንግዲህ ምሳ ሰራርተን ጨርሰን ቡና ልንፈጭ ነው። በነገራችን ላይ ቡናውን ባለፈው ቆልቼ በአንድ ፊት ብዬ ምጣድ ላይ ተቆልቶ ተቀመጠ ማለት ነው። ብስሚላህ ረህማን ረሂም ወልጀባ ቀህዋ ጀባ አሜን። መርቁ በደንብ እንግዲህ አሜን ዘመኑን እያኖረ እንግዲህ ሆነ